ታሪኩ የሚጀምረው አንዲት ሴት አንድ አስፈሪ ነገር ስታይ ነው። አንድ እንግዳ ገዳይ የሆነ ቫይረስ በምድር ላይ ተሰራጭቷል። አንድ ሰው በዚህ ቫይረስ ከተያዘ በኋላ ሰውነቱ ቀስ በቀስ እየጠነከረ ይሄዳል። ልክ እንደ ድንጋይም ይደርቃል። ሁሉም ሰው እንደየቆዳው ቀለም ወደ ድንጋይ ይለወጣል። ነገር ግን መላው ሰውነት ወደ ድንጋይነት ተቀይሮ ሲያበቃ ድንጋዩ ይሰባበራል። መጨረሻም ላይ የሚቀረው አዋራና አፈር ብቻ ነው። የታሪኩ መጀመሪያ በአንድ አፓርታማ ውስጥ ወጣቶች ፓርቲ እያደረጉ ሳለ ይጀምራል። በዚህ መዝናኛ መሃል አንድ ሰው ከሳጥን ውስጥ የንቅሳት መሳሪያ አወጣ። ከዛም በስካር መንፈስ ውስጥ በነበረች አንዲት ልጃገረድ እጅ ላይ እንግዳ ምልክት ነቀሰባት። አልፋ የተባለችው ይቺ ልጅ በጠጣችው መጠጥ ምክንያት የንቅሳቱ መርፌ ሲወጋት ቢሰማትም ምንም አይነት ምላሽ አልሰጠችም ነበር። ምሽት ላይ ደክሟት ወደ ቤት ተመለሰች። የአልፋ እናት ልጇ የመጠጥ ሽታ እየሸተታት መምጣቷን ስታይ በጣም ተቆጣች። አልፋ ወደ መታጠቢያ ቤት ወስዳ በሙቋ ልታጥባት ጀመረች። የአልፋን ኮት ስታወልቀው ያንን ንቅሳት አየችው። እናቷም የት ነበርሽ? ይህ ንቅሳት ለምን ተነቀስሽ? እያለች ትጮህባት ጀመር። አልፋ በድንጋጤ አላቅም አለች። ይህንን ስትሰማ እናቷ ይበልጥ ተቆጣች። ነገር ግን ከዚህ ንዴት ጀርባ ትልቅ ፍርሃት ነበር። እናቷ ነርስ ስለነበረች ዋና ፍርሃቷ ፓትሪፊኬሽን ስለሚባለው ቫይረስ ነበር። ይህ ቫይረስ ከየት እንደመጣና እንዴት እንደሚዛመት ማንም አያውቅም ነበር። ከሁሉም የከፋው ነገር ደግሞ ይህ ቫይረስ በሰውነት ውስጥ ምንም ምልክት ሳያሳይ ለረጅም ጊዜ ሊቆይ መቻሉ ነው። ሰዎች ስለ ቫይረሱ ሲያውቁ ቫይረሱ ቀድሞውኑ በመላው ዓለም ተሰራጭቶ ነበር። ግማሹ የዓለም ሕዝብ በዚህ ቫይረስ ተይዞ ነበር። የአልፋ እናት ንቅሳቱን ለመስራት ያገለገለውን መርፌ ቆሻሻ ሊሆን ይችላል የሚል ፍርሃት ነበራት። ወዲያውኑ አልኮል በመጠቀም የነቀሰችበትን ቦታ ጸዳችና ነገ የቲታንስ ክትባት ለመወጋት ሆስፒታል መምጣት አለብሽ አለቻት። ምሽት ላይ አልፋ እናቷ በንዴት ለብቻዋን ስታጉረመርም ሰማቻት። እናቷ ስለ እርሷ መጥፎ ነገር እያወራች መስሏት ተናደደችና ወደ ክፍሏ ገባች። ፊት ለፊትም ያለውን ሕንፃ እያየች አንድ ሀሳብ መጣላት። ጫማዋንና ኮቷን ለበሰች። ቦርሳዋንም አነሳችና ከቤት ለመጥፋት ተዘጋጀች። ነገር ግን ልክ አልፋ በረንዳው ላይ እግሯን እንዳስቀመጠች በኃይለኛው ማዕበል ምክንያት ሕንፃው ይናወጥ ጀመር። አደጋው ቢኖርም አልፋ ወደ ውጭ ወጣች። የልጇን ጩኸት የሰማችው እናቷ ወደ መታጠቢያ ቤቱ ሮጠች። አልፋ ነፍሷን ለማዳን እየታገለች ተንጠልጥላ ነበር። ድንገት ሕንፃው መናወጡ አቁምና ማዕበሉ ረጭ አለ። ከዚህ በኋላ እናቷ ልጇን አድና ወደ ውስጥ አስገባቻት። አልፋ እናቷ በጣም ማዘኗን ስታይ ተጠመጠመችበትና ደጋግማ ይቅርታ ጠየቀቻት። በዚህ ጊዜ እናቷ አልተቆጣቻትም። ምንም አይደለም፣ ሌላ ጊዜ ተጠንቀቂ ብቻ አለቻት። በማግስቱ ጠዋት አልፋ እናቷ ወደምትሰራበት ሆስፒታል ሄደች። ነርሷ የቲታነስ መርፌውን አዘጋጀች። አልፋ ግን መርፌ ተፋራ ነበር። ነርሷ አልፋ እኔን አላመነችኝም ብላ በማሰብ እናቷን ለመጥራት አሰበች። አልፋ ግን አስቆመቻትና መርፌውን ራሴ እወጋለሁ አለች። የአልፋ እናት በልጇ ሰውነት ውስጥ ቫይረሱ መኖሩን ለማወቅ ከነርሷ የደም ናሙና እንዲወሰድ ጠየቀች። ነገር ግን በሆስፒታሉ ውስጥ ብዙ ናሙናዎች ቀድሞውኑ ተቀምጠው ስለነበር ወዲያውኑ ምርመራ ማድረግ የማይቻል ነበር። ነርሷም ውጤቱን ከ2 ሳምንት በኋላ እንደሚመጣ ነገረቻት። የአልፋ እናት በጽኑ ህሙም ክፍል ውስጥ ያሉ ታካሚዎችን ትፈትሽ ነበር። ቀደም ሲል በሰዎች ተሞልቶ የነበረው ኮሪደር አሁን ጭር ብሏል። ትናንትና እራት ሊሰጣት እንኳን ማንም አልመጣም። ክትባት የሌለውን ይህንን አስፈሪ ቫይረስ በመፍራት ነርሶች ሙሉ ስራቸውን ለቀው እንዲሄዱ ታወቀ። የታካሚዎች ሁኔታ በጣም አሳሳቢ ነበር። በሰውነታቸው ውስጥ ያለው ኢንፌክሽን ከ85% በላይ የጨመረባቸው ታካሚዎች ራሳቸውን መርዳት አይችሉም። መላው ሰውነታቸው ደርቋል፣ ቀዝቅዟል። ይህ ቫይረስ በአየር ስለማይሰራጭ እስካሁን ቁጥጥር ስር ነው። እናቷ ወደ ዋርደኑ ውስጥ ክፍል ስትገባ በጣም የሚያሳዝን ትዕይንትን አየች። ትናንትና ራሱን ያውቅ የነበረው ታካሚ ዛሬ ሙሉ በሙሉ ወደ ድንጋይነት ተቀይሯል። በሆስፒታል አልጋ ላይ የተኛው ታካሚን እያየች በረጋ መንፈስ በሰውነቱ ላይ ያሉትን ሴንሰሮች አነሳችና በመጨረሻ ሰዓት በክብር ተሰናበተችው። አልፋ ወደ ሆስፒታል መሄድ ስለነበረባት ዛሬ ለጠዋት ክላስ ዘግይታ ነበር። የቤት ስራ የሚረከቡት ሰዓት ሲደርስ መምህሩ አልፋ ወደ እርሱ ጠራት። ነገር ግን አልፋ ዞር ስትል እጇ ላይ ያለው ቁስል ተከፈተ። እርሷ ግን ልብ አላደረገችውም ነበር። ደሙ በዴክሱ ላይ ፈሰሰ። የክፍል ተማሪዎች ሁሉ ሰው ደነገጠ። በከፍተኛ ፍርሃትም ውስጥ ወደቁ። አልፋ እጄ ላይ ደረሰ፣ ቀላል አደጋ ነው ብላ ለማስረዳት ብትሞክርም የቫይረሱ ፍርሃት ግን በጣም ከፍተኛ ነበር። ሁሉም ሰው አልፋ በቫይረሱ ተይዛለች ብሎ አሰበ።
ግርግር እንዳይፈጠር መምህሩ አልፋን ወደ ትምህርት ቤቱ የሕክምና ክፍል ላካት። ጓደኞቿ በሙሉ በጣም በሚያስጠላና ለየት ባለ መንገድ ይመለከቷት ነበር። አልፋን በዚህ በጣም አዘነች። ነገር ግን ሌላ አማራጭ አልነበራትም። መጽሐፎቿን ሰበሰበችና ወዲያውኑ ክፍሏን ለቃ ወጣች። አልፋ እንደወጣች አድሪያን የተባለ ልጅ ተከትሏት ሮጠ። እንዲያም ኤራና አልፋ ይጓደዱ ነበር። አልፋ ትንሽ ለማረፍ ወደ ቤቷ ተመለሰች። ነገር ግን ክፍሏ ውስጥ ስትገባ አንድ ተጨማሪ አልጋ ተቀምጦ አየች። ግራ ተጋብተው ወደ ሳሎኑ ስትሄድ ሁሉም ነገር ተገለባብጦና ተረባብሾ አገኘችው። ሌባ ወደ ቤት የገባ መሰላትና እናቷን ልትደውልላት ፈለገች። ወደ ክፍሏ ተመልሳ ስትመጣ ግን አንድ እንግዳ ሰው አልጋው ላይ ተኝቶ አየች። ያንን እንግዳ ሰው ስታይ ፈርታው ወደ ወጥ ቤት ውስጥ ተደበቀች። በሩን ቆለፈችው። እርሱ ግን በሩን ማንኳኳት ጀመረ። አልፋ ከጠረጴዛው ላይ ትንሽ ቢላ አነሳችና ወደ እኔ እንዳትጠጋ አለችው። ያ ሰው ግን ምንም ግድ አልሰጠውም ነበር። ለአልፋ አይዞሽ አትፍሪ አላት። እርሱም የእናትሽ ታናሽ ወንድም አጎትሽ ነኝ በማለት ራሱን አስተዋወቀ። ገና ትንሽ ልጅ ሳለሽ በእጆቼ አቅፌ አሳድጌሻለሁ አላት። አልፋ ግን እንዲህ ያለ አጎት እንዳላት ትዝ አይላትም ነበር። በእውነቱ አጎቴ ከሆንክ ባለፉት 10 ዓመታት ውስጥ ለምን አንድም ቀን አልመጣህም በማለት ጠየቀችው። አሚን የተባለ አጎቷ ለአልፋ ጥርጣሬ የሰጠው መልስ ጤናዬ ጥሩ ስላልነበር በተለያዩ ቦታዎች እኖር ነበር፣ አሁን የተመለስኩት የሚል ነበር። አሁን የሚኖርበት ቦታ ስለሌለው ወደ እነርሱ ቤት መጥቶ መኖር ጀመረ። የአሚንን ንግግር እውነት ቢመስልም አልፋ ግን ገና ልታምነው አልቻለችም ነበር። በእውነት እንዲህ ያለ አጎት እንዳላት ለማስታወስ እየሞከረች ሳለ አሚን ወደፊት ተጠግቶ ቢላዋን ከእጇ ቀማት። በዛን ጊዜ እናቷ መኪና ድምፅ ተሰማና እናቷ ከስራ ወደ ቤት መጣች። አልፋ እናቷን ስታይ ወዲያውኑ ለእርዳታ ወደ እርሷ ሮጠች። እናቷ ግን ከአጎትሽ ጋር ተዋወቅሽ አለቻት። አሁን አሚን እውነት እየተናገረ እንደሆነ ግልጽ ሆነ። በኋላ አልፋ የደም ናሙናውን ለመስጠት ወደ ሆስፒታል ሄደች። ነገር ግን የታካሚዎች ቁጥር በጣም በዝቶ ስለነበር መጀመሪያ በመጠባበቂያው ክፍል እንድትቆይ ተደረገ። አልፋ እንደተቀመጠች የእንግሊዝኛ መምህሯ አንድ በቫይረሱ የተያዘ አረጋዊ ሰው ይዘው ሲገቡ አየች። አልፋም ሰላም አለቻቸው። የደም ናሙናውን ከተወሰደ በኋላ አልፋ ወደ ትምህርት ቤት ተመልሳ ትምህርቷን መከታተል ጀመረች። ነገር ግን በስፖርት ክፍለ ጊዜ ወቅት እጇ ላይ ያለው ቁስል እንደገና ተከፈተና በቮሊቦል ኳስ ላይ ደም ፈሰሰ። በኳሱ ላይ ደም መኖሩን ያዩት የክፍል ጓደኞቿ አልፋን በመጸየፍ በጥላቻ መመልከት ጀመሩ። መምህሩም አልፋ በቫይረሱ ተይዛ ሊሆን ይችላል ብሎ በመፍራት ሄዳ እንድትታከም ነገራት። አልፋ ዞር ብላ ስትመለከት መምህሩ ኳሷን በፎጣ ጠቅልሎ ወደ ቆሻሻ መጣያ ውስጥ ሲጥለው አየች። ከጓደኞቿ እንዲህ መገለል ለአልፋ በጣም መጥፎ ስሜት ፈጠረባት። አድሪያን ቢሆን ትንሽ የፈራ ይመስል ነበር። አልፋ አድሪያን እንኳን በቫይረሱ ተይዛለች ብሎ እንደጠረጠረ ስታቅ በንዴትና በሐዘን ስሜት የመለማመጃ ክፍሉን ለቃ ወጣች። ከትምህርት ቤት በኋላ አልፋና እናቷ ወደ ሀያቷ ቤት ሄዱ። ዛሬ የኢድ በዓል ስለሆነ መላው ቤተሰብና ጓደኞቿ ለምግብ ተሰብስቦ ነበር። ነገር ግን ወደ ደረጃው እንደደረሰች አልፋ በመተላለፊያ ውስጥ 2 ሰዎች ተኝተውና መሬት ላይ ብዙ መርፌዎች ወድቀው አየች። ከዛም አልፋና እናቷ ወደ ሀያቷ ቤት ገቡ። የአልፋ አጎትና ሌሎች ሰዎች ቀድሞውኑ ደርሰው ነበር። ሁሉም በየስራቸው ተጠምደዋል። አልፋ ግን ብቻዋን ጠረጴዛ ላይ ተቀምጣለች። አጎቷ አሚን በትንሽነቱ በሱስ ውስጥ ወድቆ ስለነበር የተቀረው ቤተሰብ ከእርሱ ጋር ያለው ግንኙነት በጣም መጥፎ ነበር። ማንም ከአሚን ጋር ማውራት አይፈልግም ነበር። ምግብ እየበሉ ሳለ አሚን ወደ አንዱ ክፍል ሲገባና እናቱን በጥንቃቄ ተከታትለው ስትገባ አልፋ አየች። በበሩ ትንሽ ክፍተት በኩል አሚን መሬት ላይ ራሱን ስቶ ወድቆ እናቱም ልታክሞ ስትሞክር አልፋ ተመለከተች። አልፋ በበሩ በኩል ስታይና እናቷ ወዲያውኑ በሩን ዘጋችው። በዛን ጊዜ ሀያቷ መጡ። አልፋ በሀያቷ ፊት ላይ ሀዘን እንዲታይ ስላልፈለገች ምንም አይደለም በማለት ዋሸቻት። አልፋ ለሀያቷ እማማ አሁን ደህና አይደለችም፣ ክፍል ውስጥ እያረፈች ነው በማለት ዋሸቻት። ሀያቷ ብዙም ሳይጠራጠሩ የአልፋን ፊት እየደባበሱ ሁልጊዜ ደስተኛ ሁኚ አላት። በትምህርት ቤት ግን ተማሪዎች በአልፋ ላይ መጥፎ ባህሪ ማሳየታቸውን ቀጥለዋል። ይህ ቫይረስ እንዴት እንደሚዛመት ማንም ስለማያውቅ ሁሉም ተማሪዎች አልፋ ተይዛለች ብሎ በመፍራት ሊርቋት ይፈልጉ ነበር። በተለይ ዋና በሚለማመዱበት ወቅት አንዳንድ ተማሪዎች አልፋን ከበው ለመዋኘት እንዳትሞክሪ አሏት። አልፋ ግን ተማሪዎቹ ሊጨነቁላት መሞከራቸው ስላልተመቻት በላያቸው ላይ ተፋችባቸው። እንኩ እናንተም በሽታውን ተያዙ አለቻቸው። በኋላም በዋናው ክፍለ ጊዜ ወቅት አልፋ የተፋችበት ልጅ ለመበቀል አልፋ ወደ ኋላ መሳብ ጀመረች። ከሌሎች ጋር በመሆን ሊያሰጥሟት ሞከሩ።
አልፋ ለመታገል ስትሞክር በስህተት ከመዋኛው ገንዳው ግድግዳ ጋር ተጋጨች። እራሷም ተገጭቶ ብዙ ደም ይፈሳት ጀመር። ገንዳው ውስጥም ደም ሲያዩ የክፍል ጓደኞቿ ደንግጠው ሸሹ። ልጇ መጎዳቷን የሰማችው እናቷ ወዲያውኑ ትምህርት ቤት ደረሰች። ነገር ግን ርዕሰ መምህሩ ጥፋተኛ ተማሪዎቹን ከመቅጣት ይልቅ አልፋ ለጥቂት ቀናት ከትምህርት ቤት እንድትቀመጥ ነገሯት። እውነቱ ግን ብዙ ወላጆች አልፋ በቫይረሱ ተይዛ ሊሆን ስለሚችል ከልጆቻችን ጋር አትቆይ የሚል ቅሬታ ለትምህርት ቤቱ እያቀረቡ ነበር። የአልፋ እናት የምርመራ ውጤቱ እስኪመጣ ጠብቁ ብትልም ርዕሰ መምህሩ ግን ወደ ቤት ይዘሻት ሂጂ፣ ውጤቱ ንጹህ መሆኑ ሲረጋገጥ ብቻ ተመለሱ አላት። እናቷ በርዕሰ መምህሩ ባህሪ ምክንያት እውነቷን ከመቀበል ውጪ ሌላ አማራጭ አልነበራትም። ወደ ሆስፒታል ተመልሳ የአልፋን የምርመራ ውጤት ፈለገች። ነገር ግን ይህ የቫይረስ ምልክት እስካላሳየ ድረስ በደም ምርመራ እንኳን ማረጋገጥ ስለማይቻል እናቷ ሌላ መንገድ አሰበች። አልፋ ወደ ምርመራ ክፍል ወስዳ ጉሮሯና ሌሎች የሰውነት ክፍሎቿን በጥንቃቄ መረመረች። በምልክቱ መሰረት ኢንፌክሽኑ ካለ መጀመሪያ የጉሮሮ አካባቢ እንደ ድንጋይ ይጠነከራል። በሚያስሉበትም ጊዜ እንደ ድንጋይ አዋራ ያለ ነገር ይወጣል። እንዲሁም ሆድ ውስጥ ድንጋይ ስለሚፈጥር ከፍተኛ ህመም ይኖራል። እናቷ የአልፋን ጉሮሮ በጥንቃቄ መረመረች። የእናቷ የመጀመሪያ ፍተሻ ምንም አይነት የድንጋይ አዋራ ወይም የሆድ ህመም አላሳየም ነበር። እናቷ ልክ አልፋ በቫይረሱ አልተያዘችም ብላ ስታስብ አልፋን በኃይል ማሳል ጀመረች። በአፏ አካባቢ የድንጋይ አዋራ ስታይ እናቷ በድንጋጤ ደረቀች። አልፋም የእናቷን አስተያየት አይታ ወዲያውኑ ወደ መስታወት ሮጠች። መስታወት ላይ ራሷን ስታይ ደነገጠች። ያ ድግስ ለዚህ አይነት በሽታ ያዳርገኛል ብላ ጨርሶ አላሰበችም ነበር። ልጇ በእውነት በቫይረሱ መያዟን ስታቅ እናቷ በጣም ተረበሸች። ወዲያውኑ መድኃኒት መፈለግ ጀመረች። ነገር ግን ይህ የድንጋይ ቫይረስ ከተከሰተ 10 ዓመታት ቢሞላውም ሳይንቲስቶች ግን ምንም ማድረግ አልቻሉም። ክትባት መስራት ይቅርና ቫይረሱም እንዴት እንደሚዛመት እንኳን እስካሁን ሊገባቸው አልቻለም። እስካሁን የሚያውቁት ብቸኛ ነገር በቫይረሱ የተያዙ ታካሚዎች እንግዳ የሆኑ ነገሮችን እንደሚታዩባቸው ብቻ ነው። እናቷ ተስፋ ቆርጣ ጠረጴዛ ላይ ተኛች። ምን ማድረግ እንዳለባትም ግራ ገባት። ወደ አልፋ ክፍል ገብታ ልጇን ለማረጋጋት ሞከረች። ነገር ግን በሩ ላይ በጣም እንግዳ የሆነ ትዕይንት ተመለከተች። አሚንና አልፋ አልጋ ላይ ሆነው ይንቀጠቀጡ ነበር። የሁለቱም እንቅስቃሴ ፍጹም ተመሳሳይ ነበር። ልጇ በህመም ስትሰቃይ ማየት እናቷን በጣም አሳመማት። ለልጇ መጸለይ ጀመረች። በዛን ጊዜ ቫይረሱ መጀመሪያ የተከሰተበት ወቅት ትዝ አላት። በወቅቱ በቫይረስ የተጠቁ ብዙ ሰዎች ወደ ሆስፒታሉ በመምጣታቸው መግቢያው በሙሉ ተዘግቶ ነበር። አልጋም አልነበረም። ሆስፒታሉም ቀድሞውኑ ሞልቶ ነበር። የጥበቃ ሰራተኞቹም በሩን ዘግተው ታካሚዎች እንዳይገቡ ይከላከሉ ነበር። የተረበሹት ታካሚዎች በመግቢያው ላይ ረብሻ ፈጠሩ። እናቷ በጠባቂዎች ባህሪ ባትደሰትም ሆስፒታሉ ግን ያንን ሁሉ ህዝብ ማስተናገድ አይችልም ነበር። ስለዚህ ምስኪን ጠባቂዎች ውስጥ ምን አማራጭ ነበራቸው? የተቸገሩትን ታካሚዎች ለማረጋጋት ትሞክር ነበር። አንዳንድ በጣም የጸኑባቸው ታካሚዎች ወደ ውስጥ እንዲገቡ ፈቀደች። ነገር ግን በቫይረሱ የተያዙ ሰዎች በጣም ብዙ በመሆናቸው ሁሉንም ማዳን የማይቻል ነበር። በሆስፒታሉ ኮሪደር ላይ በቫይረሱ የሞቱ ታካሚዎች አስክሬን ያለባቸው ጥቁር ቦርሳዎች ተቀምጠው ነበር። ቤተሰቦቻቸው ሊረከቧቸው ስላልመጡ ሆስፒታሉ እዚያው መተላለፊያ ላይ ትቷቸው ነበር። ዶክተሮች ቫይረሱን ለመግታት ብዙ ጥረዋል። ጥሩ ነገር የእያንዳንዱ ሰው ሰውነት የተለየ መሆኑ ነው። ስለዚህ ወደ ድንጋይነት የመቀየሩ ፍጥነት ለእያንዳንዱ ሰው ይለያያል። አንዳንዶቹ ታካሚዎች ገና ማሳል እንደጀመሩ በአንድ ቀን ውስጥ ወደ ድንጋይነት ሲቀየሩ፣ ሌሎቹ ግን ሂደቱን ለመጀመር ዓመታት ይፈጅባቸዋል። እንዳለመታደል ሆኖ አሚን በመጀመሪያ የቫይረስ ማዕበል ከተያዘ ሰዎች አንዱ ነው። የአሚን ሁኔታ በጣም አሳሳቢ ነው። መላው ጀርባው ወደ ድንጋይነት ተቀይሮ ነበር። እናቷ ለምርመራ የሚሆን የደም ናሙና ለመውሰድ ፈልጋ ነበር። ነገር ግን መርፌውን ስትተካው ደሙ ሊቆም አልቻለም። ቁስሉን በፋሻ ለመዝጋት ብትሞክርም በድንገት ግን የአሚን ወደ ድንጋይነት የተቀየረው ጀርባ በቀጥታ ተሰነጠቀ። አልፋ በቫይረሱ በመያዟ ምክንያት አሁን ወደ ትምህርት ቤት መሄድ አትችልም። ከአሚን ጋር ቤት ውስጥ ለመቆየት ተገደደች። እናቷ በግልጽ ባትነግራትም አልፋ ግን አጎቷ የሆነ በሽታ እንዳለበት ታውቅ ነበር። ቀደም ሲል አልፋ አሚንን ትጠላው ነበር። ነገር ግን ትምህርት ቤት ውስጥ ብቻዋን ስትተውና የዓለም መጥፎ ባህሪ ስትረዳ ቀስ በቀስ ለአጎቷ የሐዘን ስሜት ይሰማት ጀመር። እነርሱ እያወሩ ሳለ እናቷ ቀድሞ ወደ ቤት መጣች። አንድ ትልቅ የውሃ ጠርሙስ ይዛ መጣችና አልፋን በብዛት ውሃ ጠጪ አለቻት።
አልፋ ግን የውሃውን አስፈላጊነት ስላልገባት ጥቂት ውሃ ብቻ ጠጣች። የልጇን ግዴለሽነት ያየችው እናቷ ግን ውሃውን በግድ በጉሮሮ እንዲወርድ አደረገች። በኋላም እናቷ አንድ ነገር አስተውላ እንደነበረ ታወቀ። ውሃ በብዛት የሚጠጡ ታካሚዎች ወደ ድንጋይነት የመቀየር ሂደታቸው ይዘገያል፣ ጉሮሯቸውም ትንሽ እረፍት ያገኛል። አሚን ግን ይህን ሁሉ ከንቱ እንደሆነ ያውቅ ነበር። እርሱም ቢሆን በቫይረሱ ተይዟል። የውሃን ውጤት በጣም አነስተኛ ነው። በቫይረሱ የተያዘ ሰው ሰውነቱ ደካማ ከሆነ ቫይረሱ በ3 ቀን ውስጥ ሙሉ በሙሉ ወደ ድንጋይነት ይቀይረዋል። ለዚህ ኢንፌክሽን ብቸኛው መፍትሄ ክትባት ነው። እርሷ ግን ተራ ዶክተር ናት። የዓለም ትላልቅ ሳይንቲስቶች እንኳን በእነዚህ ሁሉ ዓመታት ውስጥ ምንም ማድረግ ካልቻሉ እርሷ ምን ልታደርግ ትችላለች? አሚን አልፋ አስቀድማ በቫይረሱ ከተያዘች ቤት ውስጥ መቆለፍ እንደሌለባት እህቱን ለማስረዳት ሞከረ። ይቺ ልጅ ለስንት ቀን እንደምትቆይ አይታወቅም፣ ሕይወቷን በሚገባ ትኑርበት አላት። እናቷ ግን ቫይረሱ ይሰራጫል በሚል ፍርሃት ወዲያውኑ እምቢ አለች። በዚህ ጉዳይ ላይ ቤት ውስጥ ትልቅ ጭቅጭቅ ተፈጠረ። እናቷ ከመሄዷ በፊት ልጇ እንዳትጠፋ በመፍራት እናቷ በሩን ቆለፈችው። ምሽት ላይ አልፋ ሕይወቷ በዚህ መልኩ የሚያበቃ መስሏት በሐዘን አልጋዋ ላይ ትገላበት ጀመር። በድንገት ከላይ በኩል ከፍተኛ ድምፅ ሰማች። አይኗን ስትከፍት ግን ሁሉም ነገር የተለመደ ነበር። ይህም የሆነው ነገር ሁሉ ህልም እንደነበረ ተረዳች። አጎቷ አሚን የእህቷን ልጅ ሐዘን አይቶ መስኮቱን ከፈተና በሚስጥር ከቤት አስወጣት። በቫይረሱ በተያዙ ሰዎች ወደ ተሞላ አንድ ቦታ ወሰዳት። እዛ ያሉ ሰዎች በሙሉ ያወራሉ፣ ይስቃሉ። አንዳቸውም ቢሆን ስህተት እየሰሩ እንደሆነ አይሰማቸውም ነበር። እዛ ቦታ ከውጭ ዓለም ጫና ሆኖ ይሰማቸው ነበር። ይህንን ትዕይንት ያየችው አልፋ የነበረባት የጭንቀት ስሜት ወዲያውኑ ተለወጠ። በቫይረሱ ከተያዙ ሰዎች ጋር አብራ መደሰት ጀመረች። እስከ ጠዋትም ድረስ ሲዝናኑ አደሩ። ከዛም አልፋ ከአጎቷ ጋር ከዛ ወጡ። አሚን ለአልፋ ባለሽ ጥቂት ጊዜ ውስጥ ማድረግ የምትፈልጊን ሁሉ አድርጊ፣ ስሜትሽንም በሙሉ አውጪው አላት። አልፋ ያጎቷን ምክር ስትሰማ አድሪያን ትዝ አላትና ወደ ቤቱ ሄደች። አድሪያን አልፋን በማየቱ ተደሰተ። ነገር ግን በዚያው ቅጽበት አልፋ አንድ ነገር አስተዋለች። የአሚን ጀርባ ላይ ያለችውን ያንን ንቅሳት ልክ በእርሷ እጅ ላይ እንዳለው አይነት ነበረች። ያኔ እውነቱ ወጣ። ያንን ንቅሳት በዚያን ቀን የሰራት አድሪያን ራሱ ነበር። ዛሬ የታመመችውን በዚያ ንቅሳት ምክንያት እንደሆነ ታወቀ። አልፋ በንዴት አድሪያንን የንቅሳት መሳሪያ ውስጥ ቫይረሱ ነበረ፣ ቶሎ ሄደ ምርመራ አድርግ አለችው። አድሪያን ምንም ሳይናገር አልፋ አፓርታማውን ለቃ ወጣች። ዓለምን ሽሽት የሄደች ይመስል አውቶቡስ ውስጥ ገብታ ተቀመጠች። አጎቷ አሚን ቀድሞ አውቶቡስ ውስጥ ነበር። አሚን አልፋ ወደ ባህር ዳርቻ ወሰዳትና አንድ ነገር ታደርጊልኛለሽ አላት። አልፋ አጎቷ ትንሽ ሰላም የፈለገ መስሏን ነበር። ነገር ግን በድንገት አሚን ከአንድ ቦታ እጽ ይዞ እንደመጣ ተረዳች። አልፋ ልታስቆመው ብትፈልግም ቃላቱ ግን ከአፏ ሊወጡ አልቻሉም። እንዴት እንደምትጀምር ግራ ገባት። አልፋ አንድ ነገር ከመናገሯ በፊት አሚን ራሱ ስቶ ወደቀ። አልፋም ለእርዳታ ወደ አቅራቢያው ወደሚገኝ ሆቴል ሮጣ በመግባት ለእናቷ ስልክ ደወለች። ስለ ወንድሟ ሁኔታም የሰማችው እናቷ ወዲያውኑ እዛ ደረሰች። እዚያም ስትደርስ እናቷ የዛሬ 10 ዓመት የሆነውን ትዝታ ታስታውስ ጀመር። ልክ እንደ ዛሬ ሁሉ ከ10 ዓመት በፊት በዚህ ባህር ዳርቻና በዚህ ሆቴል አሚን አልፋን በሚስጥር ከቤት ይዟት ወጥቶ ነበር። በዚያን ጊዜ አሚን ክፍል ውስጥ እጽ ወስዶ ነበር። ነገር ግን ትንሽየው አልፋ ምንም የምታውቀው ነገር አልነበረም። አጎቷ የደከመው ብቻ ይመስላት ነበር። የአልፋ እናት እዚያ እስክትደርስ ድረስ አሚን መተንፈስ አቁሞ ነበር። እንደ ዕድል ሆኖ እናቷ የአድሬናሊን መርፌ ይዛ ስለነበር አሚንን በለቅሶና በጥረት አትረፋው ነበር። ዛሬም ያው ነገር በድጋሚ ተከሰተ። የአሚን ሁኔታ እንደገና እየተበላሸ መጣና ቀስ በቀስ መላው ሰውነቱ ወደ ድንጋይነት ተቀየረ። ግማሽ ፊቱ ብቻ የቀረው ወንድሟን ስታይ የእናቷ ልብ በሐዘን ተሰበረ። ሙሉ በሙሉ ወደ ድንጋይነት የተቀየረው ወንድሟ አጠገብ እናቷ ጋደም አለች። ነገር ግን እናቷ እንደገና አይኗን ስትከፍት ራሷን ያገኘችው ቤቷ ውስጥ ነበር። አልፋን በክፍሏ ውስጥ ነበረች። እውነቱ ግን እንዲህ ነበር። አሚን ከ8 ዓመት በፊት በዚህ በሽታ ሞቶ ነበር። የአልፋ እናት ግን እስከ ዛሬ ድረስ ወንድሟን መርሳት አልቻለችም። ደግሞም የታመመችው አልፋ ሳይሆን እናቷ ራሷ ነች። በዚህ በሽታ የተያዙ ታካሚዎች ፈጽሞ ያልሆኑና እንግዳ ነገሮችን እንደ እውነት አድርገው ማሰብ ይጀምራሉ። የአልፋ እናት ታካሚዎቹ ስታክም ነበር። ቫይረሱ የተላለፈባት ስታየው የነበረው አሚን በእርሷ አእምሮ ውስጥ የፈጠረውን የሀሳብ ውጤት ቅዠት ብቻ ነበር። አልፋ እናቷን ማዘናኗን ስታይ እናቷ ልጅ ሳለች ልታስተኛት ትዘፍንላት እንደነበረው ማባቢያን ዘፈን ዘፈነችላት።
በዚያን ቅጽበት አልፋ ሁሉንም ነገር ተረዳች። የእናቷን እጅ ያዘችና ለቤተሰቦቻቸው ስንብት ለማድረግ ሁለቱም ከቤት ወጡ። ከቤት ወጥተው ጥቂት እንደራቁ ቢጫ የሆነ ኃይለኛ አዋራ ታያቸው። የመኪናውንም መስታወት ወዲያውኑ በወፍራም አዋራ ተሸፈነ። ይህ አዋራ ሁሉ ወደ ድንጋይነት ተቀይሮ የነበሩ ሰዎች ውጤት ነው። ጭር ያሉትም መንገዶችና በየቦታ የተዘረገፈውን አዋራ ስታይ የአልፋ ልብ በሐዘን ተረበሸ። ከጥቂት ቆይታ በኋላ እናትና ልጅ ሀያቷ ቤት ደረሱ። የአልፋ እናት የመኪናውን በር ከፍታ ወደ አፓርታማው አመራች። እናቷ ከመኪናው እንደወረደች አልፋ አጎቷ አሚንን እንደገና ከፊቷ ሲመጣ አየችው። ሁለቱ እህትና ወንድም እናቷና አሚን እየሳቁና እየተጫወቱ ራቁ። አልፋ ተከትላ ልሮጥ ስትል ከመኪናው እንደወጣች ግን ሌላ አስደንጋጭ ትዕይንት አየች። አሚን ወደ አዋራነት ተቀይሮ ጠፋ። እናቷ ግን መሬት ላይ ወድቃ ስታለቅስ ስታያት አልፋ ባለችበት ደረቀች። በዚህ ወቅት በአልፋ ፊት ላይ የበሽታው ምልክቶች መታየት ጀመሩ። እውነቱ ግን የአልፋ ቤተሰቦችና ጎረቤቶች በሙሉ ገና በሽታው በጀመረባቸው የመጀመሪያ ቀናት ውስጥ በቫይረሱ ተይዘው ነበር። መሬት ላይ ያለው አሸዋ ሁሉ ወደ ድንጋይነት ተቀይሮ የነበሩ ሰዎች አስክሬን ነው። በታሪኩ መጨረሻ አልፋ እውነታውን ተቀበለች። በቀራትም ዕድሜዋም ደስተኛ ሆና ለመኖር ወሰነች። ቪዲዮን ከወደዳችሁት ላይክ አድርጉ፣ ቻናሉንም ሰብስክራይብ አድርጉ። በሚቀጥለው በአሪፍ ቪዲዮ ደግሞ እንገናኛለን። እስከዛው ኑሩልኝ፣ ሰንብቱልኝ። እወዳችኋለሁ። ሰብስክራይበሮች እወዳችኋለሁ። አሁንም የምታደርጉኝ ሆነ እወዳችኋለሁ። ይመቻችሁ። በቪፒኤን ደግሞ ብታዩኝ ለእኔ በጣም ይጠቅመኛል። በጣም እወዳችኋለሁ። 6000 ሰዎች በቪፒኤን ብታዩ እኔ በጣም ተጠቃሚ ይሆናለሁ እና በቃ አድርጉኝ።